ከአንቺ ሰው ሆኖ ሙሽራ ከጫጉላው እንዲወጣ ከአንቺ የወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም ባሪያሽ አገልጋይሽ አመሰግንሻለሁ። የጠፋብህ አዳምን የፈለገው ባገኘውም ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደይን የጣላት የሔዋን ጽኑ የሚጎዳ ማሰሪያዋ በአንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባህሪ ከአንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽ አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትን አገልጋይን ተብለሻልና እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደን ልጅሽ ኃጢአታችንን ያስተሰርይልን ዘንድ ለምኝልን ለዓለመ ዓለም። ልመና ክብሯ በእውነት ለዘላለሙ ይደርብንና በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። በጽር ሀገር አንድ ተራራ ነበረ። ርቀቱም ከኢያሪኮ ግማሽ ኪሎ ሜትር ያህል ነበር። በዚያም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች በክብርት እመቤታችን ስም የተሰራች ቤተ ክርስቲያን ነበረች። እመቤታችንም ለአንድ ቄስ በኢያሪኮ ዳርቻ ቤተ ክርስቲያን ስራልኝ ስትል ነገረችው። እንደዚሁም እንደነገረችው ለብዙ ዓመታት ቆየ። የቤተ ክርስቲያኒቱንም ሥራ ችላ ባሉ ጊዜ የመነኮሳቱ ቤት ከነ አጥሩ ወደ ኢያሪኮ ዳርቻ ፈልሶ ወረደ። ነገር ግን አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን የጸሎተ ኃይል ቤተ ክርስቲያኒቷ ከቦታዋ ተፈንቅላ ወይም ተንቀሳቅሳ ከፈረሰች በኋላ ልክ እንደ ቀድሞ ሥራዋ ምንም ጉዳት ሳያገኛት ተገኘች። የመነኮሳቱን ቤት ከነ አጥሩ አንዳችም ጉዳት አልደረሰበትም ነበር። በተራራውም ላይ የሚኖር ብዙዎች መነኮሳት ያቺ ቤተ ክርስቲያን በፈለሰችበት በዚያን ሌሊት ተኝተው ስለነበረ በማግስቱ በየደጃቸው ወደ ውጭ ሲወጡ ከአዩት ተአምር በስተቀር አንዳችም የሚያውቁት ነገር አልነበረም። በዚያን ጊዜ እነዚያ ቅዱሳን መነኮሳት
ጮኹ፣ አለቀሱ። ከፍተኛ ድንጋጤም አደረባቸው። ወደ ሀገሩ ሹማምንትም ላኩ። የሀገሩንም ሰዎች ሁሉ ወንድም መጡና ይህን ታምር አይተው እጅግ አደነቁ። ቁርባን በማድረግና ምጽዋትም በመስጠት ታላቅ በዓል አድርገው ዋሉ። በየዓመቱም በነሐሴ 23 ቀን ይህን በዓል በታላቅ ክብር ያከብሩታል። የደብሩ ስምም ዕቆና ተብሎ ተሰየመ። ልመናዋ ክብሯ በእውነት ለዘላለሙ ይደርብን። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምን አጽናልን፣ ኃጢአታችንን ይቅር በለን፣ በሰላም ወደ የቤታችን ሄደን እንገባ ዘንድ የበቃን አድርገን አድነን። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህን እንባ። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህን እንባ። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህን እንባ። ከዘላለሙ ጠብቃቸው፣ ከፍ ከፍ አድርጋቸው። በአንድ ልጅ በጌታችንና መድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃትን ቅድስት ቤተ ክርስቲያንን ጠብቃት። ቅዱስና ንጹሕ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራሃት በዚህ ቅድስት ቤተ ክርስቲያን ውስጥ ተገኝታችሁ የጸለያችሁ ያስቀደሳችሁ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የሠራችሁት ኃጢአት ይቅር በላችሁ። ሥጋ መለኮት ስለሚባል ሥጋዊ ሕግና የሥርዓት ደም ደግሞ የአሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ነፍስ ጥንት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው በሠራችሁ ኃጢአት ይቅር በላችሁ፣ በሚመጣውም ይጠብቃችሁ። እኔንም እናንተንም በመንግሥተ ሰማያት የበቃን ያደርገን ዘንድ እግዚኦ መሐረነ ክርስቶስ። ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ። አቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ ንስሐን ተቀብለ ኃጢአትን ይቅር የምትል የኔንም የወገኖችን ኃጢአት ይቅር በል። የማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ሥጋውና ክቡር ደም ለኃጢአት ማስተስረያ ያደርግልን። የጠላትን ኃይል በመንፈስ ምድርና ሰልጥነ ምሕረትን የተመላሽ ክብርት ብትሆን የእጅህ በረከት ሁላችን ተስፋ እናደርጋለን። በክፉ ሥራ ሁሉ አርቀን በበጎ ሥራ ሁሉ አናደርገን። ቅዱስ ሥጋውን ክቡር ደሙን የሰጠን ቡሩክ ነው። ጸጋን ተቀበልን። ድኅነትን በጌታችን በመድኃኒታችን በኢየሱስ ክርስቶስ መስቀል ኃይል አገኝ
ሰላም